ሰላም ሰላም እንዴት ናችሁ? ሰላማችሁ ብዝት ይበል እያልን እንግዲህ ከናንተ ጋር ከተላመድን ሰንበት ብለናል። ዛሬም ይኸው ጥያቄዎቻችንን ይዘን ወደ ጎዳናዎች ወጥተናል። የምናገኛቸው ሰዎች ምን አይነት መልስ ይሰጡናል፣ ያቁታል ወይ አያቁትም የሚለውን አብረን እናያለን። የዛሬውን ፕሮግራማችን እንዲህ እያልን እንጀምራለን። እስከ መጨረሻው ድረስ እንድትቆዩ እያልኩኝ እስካሁን ለነበራችሁ ትብብር ቤተሰብ ስለሆናችሁ ከልብ እናመሰግናለን። ኮሜንት ላይ ለምታስቀምጡልን ሀሳቦች ሁሉ ከልብ እናመሰግናለን። እንግዲህ ስለ ከምባታ ስለ ኢትዮጵያ እያወቅን ሙሏችንን በደንብ ፏፈሽ አድርገን እንጀምራለን። ወደ ጥያቄዎቹ እንወዳችኋለን። እሺ ሰላም ነው? ሰላም። ስምሽንና የት እንደምትኖሪ ንገሪ። ስሜ ብርቱካን እባላለሁ። የምኖረው ዳምቦያ። ራሄል ክሽንሽቹ። መንግስቱ እባላለሁ። የምኖረው እዚሁ ዱራሜ። ያቢስ ዱራሜ። ስሜ መስፍን እባላለሁ። ዱራሜ ውስጥ ነው የምኖረው። ስለ ከምባታ አንዳንድ ጥያቄዎች ልጠይቅሽ ነበር፣ ፈቃደኛ ነሽ? እሺ የመጀመሪያ ጥያቄ እቺ እንዲህ ታውቃለሽ? አዎ። ማናት? ሮዛ ባራ። ስራው ምን ይመስልሻል? እግር ኳስ ተጫዋች። ኦኬ። እሺ ቢያንስ የምታውቂያቸው ቲሞች ካሉ እሷ የተጫወተችበት? ሌላውን ባላቅም 77 አንባርቹ። በዚህ ምስል ላይ የምታያት ልጅ ማናት? ሮዛ ባራ። ስራው ምን ይመስልሻል? ተጫዋች። ኦኬ። እሺ የተጫወተችበት ቲሞች የምታስታውሺው? አንባርቹ 77። እሺ ሌላ? እና ኢትዮጵያ ብሔራዊ ቡድን ምናልባት ቡና። ኦኬ። ሮዛ ባራ። ስራው ምን ይመስላል? የሴቶች የእግር ኳስ ተጫዋች። እሺ የት ተጫውታለች? አንባርቾ ላይ ተጫውታለች 77። ሌላ የሚያስታውሰው የለም። እቺ ማናት? ሎዛ። ኦኬ። ስራው ምን ይመስላል? ስራ እግር ኳስ ተጫዋች። እሺ ከተጫወተቻቸው ቲሞች የምታስታውሰው ካለ? ዱራሜ ከነማ። እሺ ደደቢት፣ ንግድ ባንክ። ኦኬ አሪፍ። ስለ ከምባታ አንዳንድ ጥያቄዎች ልጠይቅ ነበር፣ ፈቃደኛ ነህ? በጣም እሺ። እቺን ታውቃታለህ? አዎ። ማናት? ሎዛ ባራ። እሺ ምንድነው ስራ? እግር ኳስ ተጫዋች። የት ተጫውታለች? እስቲ አሁን አይ ቲንክ ኢትዮጵያ መታለች፣ ለሉሲዎቹ እየተጫወተች ነው በዚህ ሳሞን። ኦኬ። የተሸጠችው ደግሞ አሜሪካ። አዎ። ኦኬ። ከዛ በፊት የተጫወተችው ቲሞች? አንባርቾ 77 ለአንባርቾ ቲም ማለት ለሴቶች። አዎ። ሁለተኛ ጥያቄ ከምባታ ውስጥ ንጉስ ከነበሩ ወይም ወማ ከነበሩ የምታስታውሽ ወይም ሲባል የሰማሽ ወማ? ሲባል የሰማሁት አባሳሪዎቹ እንኳን አልወሰነ። ያው እሱን ሲባል ሰማለሁ። ከምባታ ውስጥ ንጉስ ከነበሩት ወማ ከተብሎ ከሚጠሩት አንዱን ጥሪ ቢያንስ የምታውቂው? የለም ጠፋብኝ። ወማ ራሄል የለም። እሺ ከምባታ ውስጥ ወማ ተብሎ ከሚጠሩት ንጉሶች የምታስታውሰው ካለ? ሲባል የሚሰማው አባሰሪቾ የሚባለው ሲባል ሰማለሁ፣ ሌላ የለም። ከምባታ ውስጥ ወማ ተብሎ ከሚጠሩ ንጉሶች መሃል ቢያንስ ሲባል የሰማው ካለ ንገረን። ወማ ዲልበቶ። ኦኬ። አይ ቲንክ ወማ አባሰሪቾ የሚባለውን አውቃለሁ። ኦኬ። ጠንቋይ ናቸው የሚባሉስ? ይባላል ግን አይ ቲንክ አባቶቻችን ያውቃሉ፣ እኔ አላውቅም። ሌላኛው ጥያቄ ስራቴ የሚባለው ቦታ የት ነው የሚገኘው? እኔ እንጃ። ታውቂው? አላውቅም። ሲባል አልሰማሽም? እስካሁን አልሰማሁም። ስራቴ የሚባልበት ቦታ የት ነው ያለው? ስራቴ የሚባልበት ቦታ ስራቴ ተብሎ የሚጠራ ቦታ አለ? እንጃ፣ ግን ምናልባት የከምባታ ሽማግሌዎች እርቅ የሚፈጽሙበት ቦታ ሊሆን ይችላል። እንደዛ ሊሆን ይችላል። እሺ ምናልባት እናያለን። እስቲ አብረን ስራቴ የሚባል ቦታ የሚኖረው አንባርቾ ደረጃውን ከጨረስን በኋላ ያለው ቦታ። ለምንድን ነው ስራቴ የተባለው? ስራቴ የተባለው እኔ እንደተረዳው ከሆነ ደረጃውን ጨርሰን ያለውን የቦታውን ያለውን ወይ ርቀት ወይ ደረጃው ምን ያክል እንደሆነ ጨርሰን የምናርፍበት ወይ ደረጃውን አጠናቅቀናል በሚል ነው መሰለኝ፣ እርግጠኛ አይደለሁም። በዛ ነው መሰለኝ ስራቴ የተባለው። እናጠራለን። አንባርቾ። ኦኬ። ለምን የተባለ ይመስላል ስራቴ?
ንጉሱና ንግስቷ የሰየሙት ስም ይመስለኛል። ኦኬ እንግዲህ ያረፉበት ስለሆነ ምናልባት እንደዛ ይመስለኛል። እስካሁን ባሉት ፈታ ዘና እያላችሁ እንደሆነ ተስፋ አደርጋለሁ። ጥያቄዎቻችን ቁም ነገር እያስጨበጡ እያዝናኗችሁ እንደሆነም ባለሙሉ ተስፋ ነኝ። የምታውቁትን እያስታወሳችሁ የማታውቁትን ደግሞ በደንብ እያወቃችሁ እንደሆነ ተስፋ አደርጋለሁ። እስካሁን ያሉት አሪፍ ናቸው ብዬ ተስፋ አደርጋለሁ። ቀጣይ ደግሞ አሪፍ ይሆናሉ። እናንተም እስከመጨረሻ ቆዩ። ጊዜያችሁን ሰውታችሁ እስከመጨረሻው ስለምታዩን ከልብ አመሰግናለሁ። ወደ ቀጣይ ጥያቄዎች እንገባለን። እናንተም መልካም ቆይታ ይመቻችሁ። የከምባታ የጋብቻ ስነ ስርዓት ስንት አይነት ነው? እንዴትስ ነው የሚከናወነው? እኔ ማውቀው 2 አይነት ነው። አንደኛው ያው በዱሮ እንትን ጠለፋ ነበር። በአሁኑ ግን ስምምነት ነው። ኦኬ ስምምነቱ ነው። ሁለተኛው እንደዛ ነው። አረ በተስማሙ ከምባታ ውስጥ ባህላዊ ጋብቻ አለና ስንት ነው? እንዴትስ ነው የሚካሄደው? በድሮ ነው ባህላዊ ሲባል ባህላዊ ኦኬ ድሮ ጠለፋ ነበር ይባላል። እና ደግሞ ሁለቱም ሳይተዋወቁ ቤተሰብ ብቻ ተዋውቆ ይጋባሉ። የትኛው አሪፍ ይመስልሽ? ሳይተዋወቁ የሚጋቡት ይሻላል ከጠለፋው። በአሁኑ ዘመን ስናይ ያኛው ይሻል ይመስለኛል። እኔ በሚያውቀው 3 አለ መሰለኝ። እሺ አንደኛው ሴቷ ሳታውቅ የምትጠለፈው ጠለፋ። ሁለተኛው ደግሞ ወንዱም ሴቱም ማውቀው ፋሚሊው ሳያቅ በራሳቸው ማለት ነው። ሶስተኛው ደግሞ ያው ፋሚሊም ሴቱም ሁሉም ማውቀው ማለት ነው። ኦኬ ማውቀው። የትኛው አሪፍ ይመስላል? ያው ሁሉም ያውቀው አሪፍ ይመስለኛል እንደሚመስለኝ። አንተ በየትኛው ነው የምታገባው? እኔ ያው ሁሉም ባወቀው እንደዚህ። የከምባታ ባህላዊ ጋብቻ ስነ ስርዓት ስንት አይነት ነው? እንዴትስ ነው የሚከበረው? 3 ነው። እሺ አንደኛ ጠለፋ ነው። ሁለተኛ ስምምነት ነው። ከዛ ሶስተኛው ደግሞ በሽምግልና የሚደረግ ከቤተሰብ ጋር የሚገናኝ ማለት ነው። የትኛው አሪፍ ይመስላል? ጠለፋ። በቃ እንጠብቃለን። 2 አውቃለሁ። አንደኛ ጠለፋ ሴቷ ሳትወድ ወንድየው ከወደዳት ከዛ በኋላ በጠለፋ ካገኛት በኋላ በጠለፋ ነው። ሁለተኛው ደግሞ በአባቶቻቸው የሚፈጸም ማለት ነው። ልጅን ለልጄ በሚባለው በዛ አይነት በሁለት ይካፈላል በሚያውቀው ማለት ነው። ሌላም ሊኖር ይችላል። ከሁለቱ የትኛው አሪፍ ይመስላል? አይ ጠለፋ አሪፍ አይሆንም በዚህ ዘመን እና በአባቶቻቸው የሚፈጸመው አሪፍ አይሆንም። ምክንያቱም ሁለታቸው ተስማምተው የሚጋቡበት አሪፍ ይመስለኛል። በድራሚስ ምን ያክል ሰው ወይም ምን ያክል ነዋሪ የሚኖር ይመስልሻል? በቁጥር ባላቅም ያው ብዙ እስቲ ገምቺ ዝም ብለሽ ወደ ከሚሊዮን አይበልጥም ብለን በድራሚ በቁጥር ነው። በቁጥር በስምንት ከቻልሽ እኔ እንጃ ምናልባት እስከ 100,000 በድራሚ ይመስለኛል ከ1 ሚሊዮን በላይ ይኖራል ብዬ ገምታለሁ። ስማችሁስ? ዱራሜ 120,000 ከ120,000 በላይ መጨረሻ ማስተላለፍ የምፈልግ መልእክት ካለ? ማስተላለፍ የምፈልገው መልእክት የለም። ከምባታ ውስጥ አሪፍ ቦታዎች አሉ። ባህላዊ ቦታዎች፣ የሚታዩ አይነት ቦታዎች፣ ቱሪስት መጥቶ መጎብኘት የሚችሉ ብዙ አሪፍ ቦታዎች ስላሉ መታችሁ ጎብኙላል። ይመሽ እንመጣለን። በመጨረሻ ማስተላለፍ የምፈልገው መልእክት ካለ እድል እንስጥ። የለህም? እሺ አባቴ ቴንክ ዩ። በመጨረሻ ማስተላለፍ የሚፈልገው መልእክት ቢኖር በአራቱም አቅጣጫ በሰባቱም አይጉር የምትገኙ የከምባታ ተወላጆች ተሰብስባችሁ አገራችሁን እንድታሳድጉ በተለይ ዱራሜን ከምባታ ዞንን በተለይ ዱራሜን እንድታሳድጉ መልእክት ማስተላለፍ ፈልጋለሁ። በመጨረሻ ሶሻል ሚዲያ ቲክቶክ አለኝ መስፍን ማፊ 74 በሚለው ሰርች አድርጋችሁ ገብታችሁ አሳድጉኝ። የከምባታ ልጅ ነኝ። ይመቻችሁ። እንግዲህ እንዲህ ያልን ወደ ማገባደጃው ደርሰናል። እናንተም እስካሁን በነበሩ ጥያቄና መልስ እየተዝናናችሁ እንደሆነ ባለሙሉ ተስፋ ነን። የዛሬው ፕሮግራማችን ይህንን ይመስላል። ይህን የዩቲዩብ ቻናል ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እያልን ቀጣይ ደግሞ አሻሽለን በደንብ ቆንጆ አድርገን እንሰራ ሐሳብ አስተያየቶች
ሀሳቦቻችሁን ኮሜንት ላይ አስቀምጡልን። ይህንን ቪዲዮ ሼር ማድረግ አይረሳም። ሁላችሁንም በጣም እንወዳችኋለን፣ በጣም እናከብራችኋለን። ውድ ጊዜያችሁን ሰበበታችሁ ይህንን ቪዲዮ ስላያችሁ እናመሰግናለን። ቴንክ ዩ